ከሁለት ብርሌ በላይ ላለመጠጣት የማለው ሰውዬ የ8 ብርሌ ሂሳብ ከፍሎ ከጠጅ ቤቱ ሲወጣ ፀሐይ ወደ ምዕራብ እያጋደለች ሄዳ ግዙፍ የተቃጠለ ብረት ምጣድ ልትመስል ምንም ያህል አልቀራትም። አሞሮች በሰማይ ላይ ጂምናስቲክ የሚሰሩ እየመሰሉ አንዴ በረድፍ ሆነው አንዴ ደግሞ ተበታትነው ወደ ደብረ ዘይት ሐይቆች ሲበሩ የዛገው የባቡር ሐዲድ ከተዘረጋ ስንት ዘመን እንደሆነው እያሰበ በዚህ ሐዲድ ላይ ምን ያህል ሰው እስከዛሬ እንደተጓዘ ለመገመት እየሞከረ በሐሳቡ ደግሞ በሐዲዱ ላይ የቀድሞ ንጉስና ሌሎች ባለስልጣኖች በሚያማምሩ ፍርጎች ተሳፍረው የኤረርን ተራራ በሩቅ እየተመለከቱ ሲጓዙ እየታየው ከዚያም ትንሽ ቆይቶ ወታደሮች በፍርጎች ተጭነው ከወራሪው የዚያድ ባሬ ጦር ጋር ለመዋጋት ወደ ምስራቅ ግንባር ሲዘምቱ እሱ ገና ልጅ የነበረበትን ዘመን አስታወሰ። በዚህ ሐዲድ ላይ ስንትና ስንት ሺህ ሰው ማለፉንና አሁን ግን አንድም ሰው አለመኖሩን ሲያሰላስል የኤረር ተራራም እንዳላለ ሐዲዱም እንዳላለ 100 ዓመት አልፎታል። ሐዲዱ ላይ የተጻፈው ጽሑፍ በፈረንጅኛ ነው። የተሰራበትን ዓመተ ምህረት አንብቦታል። 1914 ይላል። ስንት ዓመት ማለት ነው? 100 ዓመት። ሐዲዱ ፈረንጅ ሀገር ከተሰራ 100 ዓመት ሆኖታል ማለት ነው። ብዙ ነው። ሐዲዱን ግን እንዴት አድርገው ከጅቡቲ ወደ አዲስ አበባ ድረስ ዘረጉት ይሆን? በምን አመጡት? በሰው ጉልበት ወይስ በፈረስ? በምን የሚያምጡት? በምን? እኔ ምን አስጨነቀኝ ግን የገዛ መሬቴ መወሰድ አለመወሰዱን እንኳን ማወቅ አልቻልኩም። ካሳ የሆነ ብለው ስንት ገንዘብ እንደሚሰጡኝ አላወቅኩም። ለአይን ያዝ ሲያደርግ ከዱከም ከተማ ወጣ ብላ ከጠዴቻ ኮረብታ ግርጌ በምትገኘው ትንሽ መንደር ወዳለችው ቤቱ በመግባት ገና ደፉን አለፍ እንዳለ ሞታት አለው እንጂ ከመሬቴ ላይ እንደሆነ ማንም አያፈናቅለኝም። እኔ ማርሰው መሬት እንጂ ካሳ ገንዘብ አልፈልግም፣ መሬቴን በወረቀት አልለውጥ ብሎ በሞቅታ ሲጮህና ሚስቱ ቡና አፍልታ ስትጠብቀው ቆይታ በመጨረሻም አቦሉን ጠጥታ ሁለተኛውን ስትጥድ ደረሰ። እንደ እብድ ለብቻ መናገር ጀመርክ ደግሞ አለች ብቻውን ሲናገር የሰማችው ብርቄ። መሬት ያላሳበደ ምን ያሳብድ ነው ታዲያ? ባይሳ መለሰላት። አንተ ደግሞ ትንሽ ስትቀማምስ ነው የምትፎክረው አለች ብርቄ። ነገ ጠዋት ግን የተናገርከውን ትረሳዋለህ። ምን ላድርግ እባክሽ? የመሬቱ ነገር ሆዴ ገብቶ እኮ ነው። ትንሽ ስቀምስ ደግሞ እንደ እሳት ያቃጥለኛል። ዝም ብለህ ትናደዳለህ እንጂ መሬቱ እኮ የኛ አይደለም። የማን ነው ታዲያ? የመንግስት ነው። አይደለም። የማን ነው ልትል ነው ታዲያ? የኛ አይደለም። የኛ ከሆነ እስኪ ነገ ጧት ሽጠው። ገባኝ። መሬት የባለ ሀብት ነው ለካ አለ ባይሳ። እቺም ኩርማ መሬት የነሱ ናት ማለት ነው። ሞኞ ታዲያ የማን ነው? ባለ ሀብት ማለት ደግሞ መንግስት ማለት አይደለም። እንዴት? ያው አንድ ናቸው፣ ወዳጆች ናቸው አለች ብርቄ። መንግስት የኛን መሬት በርካሽ ገንዘብ አስለቅቆ በከባድ ዋጋ ለሀብታም ይሰጠዋል። ከዚህ የበለጠ ምን ወዳጅነት አለ? መንግስት መሬት ከሀብታም አስለቅቆ ለድሃ ሲሰጥ ወይም ሰምተህ ታውቃለህ? ባሏ ከእሳቱ ዳር ተቀመጠና ነበልባሉን ትኩር አድርጎ እየተመለከተ በሐሳብ ጭልጥ ብሎ ሄደ። ምን ነው ተከስክ? መሬቱ የኛ ለመሆኑን ዛሬ ነው ማለት ነው ያወቅከው? አለች ብርቄ ሶስተኛ ቡና የተቀዳበትን ሲኒ ያቀበለችው። ምን አሳሰበ? ነገ ደግሞ የማን እንደሚሆን እግዚአብሔር ብቻ ነው የሚያውቀው። ባይሳ ምንም ሳይናገር አይኖቹን እሳቱ ነበልባል ላይ ተክሎ ከቡናው ፉት አለለት። ታዲያ ለምንድን ነው የኛ ያልሆነውን የእናንተ ነው የሚሉት? አለ ባዶ ሲኒውን ለሚስቱ ያቀበላት። ድሮም መሬት ላራሹ የተባለው ውሸት ነው ማለት ነው። ላፍ አይገድም። የኛማ ቢሆን ኖሮ መሬታችንን አንለቅም ነበር አለች ብርቄ ሲኒውን እየተቀበለችው። ትንሽ አሰበችና ደግሞ መሬቱ የኛ ቢሆንማ የመሬቱን ካሳ ተቀብሎ ስራ ፈቶ መጠጥ ሲጨልጥ
ገንዘቡን ባልጨረሰም ነበር። የቀረው ደግሞ የሚበላውን ሲያጣ የቀን ስራ አይሰራም ነበር፣ በችግር አይቀጣም ነበር። ተወኝ እባክህ፣ ብዙ አታናግረኝ። እድሜ ለባለስልጣን፣ እድሜ ለመሐንዲስና ለደላላ። መሬታችንን እየቸበቸቡ እነሱ ቀጭን ቄታ ሆነዋል። ይልቁንስ የሰው ነገር ተውና ወደፊት ደህና ቦታ እንዲጥለን እግዚአብሔርን እንለምን። ወደፊት የሚሆነውን የሚያውቀው እሱ ብቻ ነው። እኔ ደግሞ መሬት የገበሬ ነው ሲሉ እኮ እውነት ይመስለኝ ነበር። ለካ ውሸት ነው፣ ሙስና ነው። አይሞኙ። አሁን ይሄንን እንኳን አንተ ትናንት የተወለደው ያባደጋጋ ልጅ ያጣዋል አለች ብርቄ የቡናውን አተላ ለመድፋት ወደ ውጭ እየወጣች። መሬቱ የኛ ቢሆን አንተም በነጠላ ጫማ አትሄድም ነበር፣ እኔም በአንድ ቀሚስ አልቆራመድም ነበር። እኔ የምፈራው ትንሽ ቆይተው ደግሞ ያቺኑ ካሳ የሚሏትን ገንዘብ እንዳይከለክሉን ነው። ብርቄ አተላውን ደፍታ ስትመለስ ደግሞ አሁን ያልሽው እንዴት ሊሆን ይችላል አለ ባይሳ ጮክ ብሎ። ይሄማ ሊሆን አይችልም፣ መሬታችንን በነፃማ አንለቅም። ምን የማይሆን ነገር አለ ብለህ ነው? መሬታችሁን ለልማት ስለሚፈለግ ገንዘቡን የምንሰጣችሁ ለቻይና ሸጠን ገንዘብ ካገኘን በኋላ ነው ቢሉንስ ምን ትላለህ? እሱማ ምን ይባላል አለ ባይሳ። እንዳሉት መሆን ነው እንጂ ለማንኛውም እግዚአብሔር ከእንደዚህ አይነቱ ጭካኔ ይሰውረን ማለት ነው። እግዚአብሔርን ቢፈሩማ ኖሮ በሰላም ከምንኖርበት ቀዬ ያፈናቅሉንም ነበር አለች ብርቄ። ባይሳ እንደገና በሐሳብ እንደተዋጠ ከተቀመጠበት ተነስቶ ወደ ደጅ ወጣና ከቤቱ እልፍ ብሎ የምትገኘውን ኩርማን መሬቱን በጨረቃው ብርሃን ትኩር አድርጎ ከተመለከተ በኋላ እችም ቁራሽ መሬት በዛች ብለው ሊወስዷት እንዴት ይሆናል? ለማንኛውም የሰይጣን ጆሮ አይስማ ካለ በኋላ ወደ ቤቱ ተመልሶ ገባና የቆርቆሮ በሩን በኃይል ወርውሮ ዘጋው።